እንጂ ራስ ማጥፋት መፍትሄ ሆኖ አያውቅም። የእውነት አያውቅም። ተመርጦ ነው የተኮሰተልን ለኛ። ሁሉም ነገር ተመርጦ ነው። እዚህ ሚዲያ ላይ የሚመጣው ተመርጦ ነው። ሰላም እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ሰላም ለእናንተ ይሁን። ዛሬ እንግዲህ የመጣሁት ማለት ነው ቲክታክ ላይ በሚዞረው ነገር አንዳንድ ያገባ ማለት ነው እና ትላንት አሁን ላይቭ ላይ ራሷን አጠፋች ሲባል ሰሙ ማለት ለምንድን ነው ራሳችሁ የምታጠፉት? የእውነት ለምንድን ነው ራሳችሁ የምታጠፉት? የፈለገ ነገር ተስፋ ልትቆርጡ ትችላላችሁ። ምንም ነገር ላይ ስተካከልላችሁ ይችላል። በምትሰሩት ስራ በምታደርጉት ነገር ሁሉ ላይሆንላችሁ ላይ ስተካከልላችሁ ይችላል። ግን አንድ ቀን ያንን ህልማችሁን አንድ ቀን እንደምትኖሩት ህልማችሁ ጋር ደርሳችሁ ያን ነገር እንደምታደርጉት እንደሚሳካላችሁ ደግሞ ማመን አለባችሁ። ምክንያቱም የማይጥላችሁ ፈጣሪ አላችሁ። የእውነት በቃ እኔ የፈለገ ነገር ቢበላሽ የፈለገ ነገር ባይስተካከልልኝ ዛሬ ነገ ብዬ እማምን ሰው በቃ ነገ ይስተካከላል፣ ይሄ ነገር ይሆናል ብዬ በተስፋ የምኖር ሰው ነኝ። ማርያም በቃ የሆነ ነገር ሲበላሽብኝ ይሄ ነገር ለበጎ ነው፣ ይሄ ነገር እግዚአብሔር ባይፈቅደው ነው ብዬ ነው ለራሴ የምነግረው። እና ይሄ ነገር እያለ እንደዚህ ማለት እያለ ለምን ራስ ማጥፋት አስፈለገ? ለምን ይህን ያህል ርቀት መሄድ አስፈለገው? የእውነት ስንኖር እኮ ነው የትኛውን ቦታ ላይ የፈለግነው ቦታ ላይ የምንደርሰው ማለት ነው። አብዛኛው ጊዜ እዚህ ሚዲያ ነው ሰውን የሚያጠፋው ማለት ነው። እሱ ምንድነው ሰው ለብሶ ዘንጦ ምን ብሎ ምናምን ሲዝናኑ በቃ የተለያየ ቪዲዮዎች እናያለን። ያ ቪዲዮ እኮ ተመርጦ ነው የተፖሰተለት ተመርጦ። የዛኔ አንቺ ጋር ቪዲዮ በደረሰ ሰዓት እነሱ የኔ ስራ ይሰሩ ነው። እነሱ ፖስቶች ስራ ይሰሩ ነው። ያንን ላይፍ እዛ ጋር አሁን በዛ ሰዓት በተፖሰተ ሰዓት ያንን ላይፍ እያራመዱ አይደለም፣ ስራ ላይ ናቸው። ወይ ተኝተዋል ወይ የሆነበት ሄደዋል። እንዴ አስቡ እንጂ የእውነት እንደነሱ ለመኖር ወይም ደግሞ እንደዛ ሰው የሆነ ነገር ስሩ፣ ጠንክሩ፣ ጎበዝ ሁኑ። እንደዛ ለመሆን ራሱ ያን ላይፍ ለማየት መጠንከር አለባችሁ በየትኛውም ነገር ላይ ማለት ነው። አሁን ባላችሁበትም ስራ ይሁን የተለያየ ስራ ይሁን በቃ እንደዚህ ሚዲያም ላይ መስራት ከፈለጋችሁ ሚዲያም ላይ መንቀሳቀስ ከቻላችሁ ታይላንታችሁ መታችሁ አሳዩ። እንደዛ ከሆነ ማለት ነው እንጂ ራስ ማጥፋት መፍትሄ ሆኖ አያውቅም። የእውነት አያውቅም። ተመርጦ ነው የተፖሰተልን ለኛ። ሁሉም ነገር ተመርጦ ነው። እዚህ ሚዲያ ላይ የሚመጣው ተመርጦ ነው። እኛ ብቻ ነው የሚለቀው ሳንመርጥ የምንፖስተው ማለት ነው። የእውነት በቃ ተመርጦ ነው። የትኛውም ነገር ተመርጦ ነው። ስለዚህ እናንተ ራስ ማጥፋት መፍትሄ አይደለም። ኖሯችሁ ህልማችሁን መኖር ነው ያለባችሁ። በቃ ኖሯችሁ እየፈለጋችሁትን ነገር ማድረግ። ይሄን ነገር ደግሞ ማለት ነው እግዚአብሔር ከተማመናችሁበት እግዚአብሔር አለ። አዎ እግዚአብሔር ላይ ደግሞ እምነታችሁን ከጣላችሁ አኪድ ያን ነገር ትደርሱበታል። ማርያምን ሁሉም ነገር ደግሞ ማለት ነው በጊዜው ነው የሚሆነው። ፈጣሪ ለኛ እኮ ለመስጠት አቅቶት አይደለም፣ ወይም ደግሞ ያን ነገር ለመስጠት ለኛ ከብዶት አይደለም። አቅማችንን እሱ ስለሚያውቅ ነው። አቅማችንን ፈጣሪ ስለሚያውቅ ነው። ይህን ነገር ብሰጣት እች ልጅ አችለውም ወይ ትጠፋበታለች፣ ገባሽ ወይ የሆነ ነገር ትሆንበታለች ብሎ ስለሚያስብ ነው ያልሰጠን የትኛውንም ነገር ማለት ነው። እና የሆነ ነገር ሲበላሽባችሁ ራሱ ይህ ለበጎ ነው፣ በቃ ለእኔ አይደለም። በቃ የሆነ ደስ በማይል ነገር ደስ በሚል ነገር ለራስሽ መንገር ማለት ነው። የምሬ ነው። ነገር ሲበላሽባችሁ በቃ ይህ ነገር ይህን ያልነበረ ወይም ደግሞ በቃ ለእኔ አልሆነም ነበረ ብለሽ መውሰድ ነው ያለብሽ እንጂ ሞት መቼ መፍትሄ ሆኖ አያውቅም። የእውነት ስትኖሪ ነው አላማሽን መኖር የምንችው። ፈጣሪን ይዘሽ ደግሞ የፈለግሽበት መንገድ ትደርሻለሽ፣ የፈለግሽበት መድረስ ትችያለሽ ማለት ነው። እና አትወገኑ ልጆች፣ እናንተ ጀግናዎች። የእውነት እዚህ ሀገር መታችሁ የምትሰሩ ደግሞ ሰው ሀገር የተለያየ ሀገር ውስጥ ያላችሁ ሰዎች የእውነት ከጀግናም ጀግና ከጎበዝም ጎበዝ ናችሁ። ጠንክራችሁ የምትሰሩ አንድ ቤት ውስጥ ታምቃችሁ በቃ ይጨቃል እኮ ሁኔታው፣ በጣም ያስጠላል፣ በጣም ይከብዳል። ግን ነገን ስታስቡ ነው። ዛሬን አይደለም ማሰብ ያለባችሁ። ነገ እንደዚህ ያደርጋለሁ፣ ነገ ይህንን ያደርጋለሁ፣ ነገ ይህንን መሆን እፈልጋለሁ ስትሉ የዛሬን ትታገሳላችሁ ማለት ነው። ዛሬ አንድ ቤት ላይ ታፍኖ መቀመጥ ይደብራል። ሰው አለማየት ይደብራል። ሁሌ ተመሳሳይ ፊት ማየት በራሱ ያስጠላል። ሁሌ በቃ እንነሳለን፣ እንሰራለን፣ ከስራችን አንድ አይነት ነው፣ ሰዎቹም አንድ አይነት ናቸው። በቃ አንዳንዴ ጭቅጭቅ ይኖራል። ሆነ ሁሌም ደስታም ሀዘንም እንደተቀላቀለብን ነው አለ እና ሁሉን ነገር ደግሞ መቻል አለብን። ዛሬን ካለፍን ነገን ማየት እንችላለን።
ዛሬን ግን ካላለፍን ነገን ማየት አንችልም። ስለዚህ ለነጋችን ዛሬን መታገስ አለብን ለማለት ነው የመጣሁት። ወዳችኋለሁ። ባይ